በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ማነው ስሙትን አባ ድንጋይ ብሎ ያወጣሉት? አባ ድንጋይ የተባልኩት ያው ያን ክቤያለሁ። ተክቦ 8000 ቤተክርስቲያን ስክብ አሁን እዚያ ሰዎቹ ላይ ድንጋይ ይጥልባቸዋል። ሰዎቹ ላይ ድንጋይ ሲጥልባቸው አረባክተው ክፉ ሰው መቼም ዝም ብሎ የምንግድ ሰዎቹ ላይ ይጥልባቸው እግራቸውን ይመታቸዋል፣ ጉልበታቸውን ይመታቸዋል። አውቆ ወርውሮ ሲጥለው አንተ ወዲያ ባካት አንተን አያምጣብህ እዚያ ወይም እንዲያው አንድ መምስትህ በተቀር ያንተ ወገን እየሞተ አያምጣህ አልኩት። ወዲያው እዚያ ሄዶ አያመጣው የእሱ ወገን ብቻ እየሞተ ሳያመጣ ቀረ። ካሁን ሊያበቃ ትንሽ ሲቀረው የመናት ሰውዬ የሰው ሀገር ሰውዬ ረግሞ እንዲያርጎ ካሁን ረዴቱ ሳልክብ ቀረው አለ። እሱ እየበጠበጠ የቀረው አሁን እንደገና መጣና ያ መዶሻ ትልቅ ድንጋይ አለ። ምንም እዚህ ትልቅ ድንጋይ የለም። ትልቅ ድንጋይ ነው፣ ትልቅ ድንጋይ ነው። ከዚህ የሚበልጥ ትልቅ ድንጋይ ነው። ለሁለት ለሶስት ነው በእንጨት የሚሸከሙት። ያ ሊሰውሩ በመዶሻ ቢሉት እምቢ አለ። አልፈለጥም ብሎ እምቢ አለ። ያንን አሸክሙ ብሎ ይሸከምና እኔ ታዩኝ ስክብ ራሴ ነው። ራሴ አልተፈረከሰም፣ አልደማም። ለለቱ ግን ወደኩኝ። በኃይለ ላይ አካቡ ላይ ሆኖ ስለምታኝ ወደኩና ሞትኩኝ ነው የሚሉት። ሙታል ነው የሚሉት። ሙቼ ብድግ እየተነስቼ ምን እንዲያለው አልደማም። ሁለት ሰዎች ሚካኤልና ገብርኤል ነን ብለው ራሴ ላይ አሉ። እነሱ ድንጋዩን ሰበሩት። ድንጋዩን የሰበሩት ይኸው በመዶሻ ይባል በዚህ አባ ድንጋይ ተባለ። አሁን እዚያ ያ ሰውዬ እኔን የመታው ሰውዬ ጋር ሌላ ሰው ጋር ተጣልቶ ሆዱን ቀዶ ገደለ። ያ ሰውዬ ያኛውን ደግሞ ያንን የገደለ እኔን የመታኝን ሰውዬ የገደለውን ቢተኮስ ምን ቢል አይነካዋል። እዚያ ላዞት ስለሆነ ቤት ሆዱን ቢቀድ በጥይት ቢባል ችም ቢያል አባትየውን ገደሉ። እሱ ደህና አለ ዛሬ። ጥላውን አወቀ ይባላል። ያኛው ባለጌ ደመላሽ ይባላል። እዚያ ይሄ ሰውዬ ረግሞ ወንድሜን ገደለው ብሎ ያ ደግሞ ጠመንጃ ነው መጥቶ ሊገድል ሲመጣ አንተ ሰው እሳቸው እሱ ጋር አልተሳደቡ ራሱ መጥቶ መታቸው። እሱን ፈረደበት። እዚያ ድንጋዩ ተሰበረ። አንተን የሚሰራ ሲሉት እንደገና ማሩ ያልክስ ማሩኛ እና እንደዚህ ድንጋዩ ደግሞ ትልቁ ይሄንን ቤት የሚያለውን ድንጋይ ተሸክመው አምጥተው ይሄንን ቆርቆሮ የሚያለውን ድንጋይ አምጥተው ተሸክመው ያመጡታል። እምቢ ያላቸው ጊዜ ነው አባ ድንጋይ ይንጡ ብሎ ይንጡ አባ ገብረ ሚካኤል ይንጡ ሲሉን እጀ በጠፍር ነካ በወልድ ቅዱስ ይዣለሁ ተነስተው ብድግ ይላል። እንደዚህ እያለ ብድግ ይላቸዋል። በዚህ ነው አባ ድንጋይ የተባልኩ። እንደዚህ እንጂ አባ ገብረ ሚካኤል ነበረ። አዎ ክርስትና ስሜ አባ ገብረ ሚካኤል እና ይሄ እንግዲህ የስራ ህይወቴ ነው። ስራ ካቤት እና ያው ለካብ ጨርሻ ሀገር የተባለን ያልካብኩት የለም። ላሊበላ ይዞን ወዲያ በላሊበላ ወዲያ ሁሉ ቡግና ላስታ አገው ምናምን እንበል መቄት በሞላ ሁሉ ጎንደር ክበዋል። ያልካብኩት ሀገር የለም። ይሄ ጥሬ ካብ ኩረት ሴቱም ወንዱም እየተሳሰረ ካቡ በ7 ቀን ነው የሚሆነው። የዚያ ፍቃድ ነው እና እንደዚህ ነው። አሁን እንግዲህ በዚህ በየስርፋው ሱባኤ እየገባውን ጌታ እንግዲህ እባክህ እንግዲህ በቃ በይና ደህና ቦታ ሁኜ እንግዲህ ጸሎት ላድርግ እንግዲህ ብዬ መጥቼ እዚህ ገብቼ ሱባኤ ብገባ አትሄድም፣ እዚሁ ነው የምትቀመጥ፣ መቀመጫ እዚሁ ነው የምትቀመጠው ለዘላለም። አንተ በልጅነት እንደወጣህ ነው የቀረህ ድንግልና እዚሁ ነው ልጅነት እንደወጣ እዚሁ መቀመጥ አለብህ። እንግዲህ ወደ ሀገር ቤት ወዲያ እንዳትበላሽ ከዚህ ጫካ እንግዲህ ወዲያ ማለት የለብህም ተቀመጥ። እሺ እናቴ እንደዚህ ተባልኩ። እንግዲህ ሰዎች መጥተው እንደዚህ ያሉ እባካችሁ ቦታ ስጡኝ ብዬ እዚህኛ የቱ ነበረ ሱባኤ 2
ዓመት እዚች ተቀምጬ ነበር። ይህቺ የሰው መቃብር ናት። ገና አልተሰራም። ገና አሁንም ፈርሳለች ነው እና እንደዚህ ነው። እኔ እንግዲህ ሌላ ነው። አሁን እዚያ አንዱ እንዲሁ አሳብቶልኝ አንዱ በባህር ዳር ቆርቆሮውን ቻለልኝ። ደግሞ አንዱ ደግሞ አቆቦ እዚያ ደግሞ ይህንን መዝጊያውንና ይህንን ቻለልኝ። አንዱ ደግሞ ይህንን መዝጊያ ሰጠኝ። ከዚያ በኋላ ያው ሀያ ማነው 400 ብር እየከፈልኩ አሰራሁ። አጥሩንም ይሄንም ቤቱንም ጭቃም ወዲያ ውጭ አድሞ ውጭ ነበር የሚወጣው። እኔ ግን እዚያው አስምስተባልኩ። እዚህ ይወጣል አለ። አፈር የለውም እኮ ድንጋይ ላይ ነው የቀባሉ። ግን ለእኔ ታዘዘልኝ። እዚህና እዚያ ጎድጓዳው ላይ ምሸር እዚያው አስመረኩኝ። ውሃ ቀርተን እንትን ብለን 400 እየሰጠሁኝ አስመረኩኝ። እዚሁ ተቀመጥኩ። አሁን ጥሬ እያስገዛሁኝ በማገኛት ሳንቲም ጥሬ እየገዛሁኝ ስላሴም ቢሆን አሁን ይሄ የዝክር የተረፈው ስላሴም ቢሆን ባለዚያንም ቢሆን ማርያም ብትሆን ማሙዝም ብትሆን ኪዳኖትም ብትሆን ሚካኤልም ቢሆን ጊዮርጊስም ቢሆን ተክለሃይማኖትም ቢሆን አቡነ አረጋዊም ቢሆን አቡነ አብይም ቢሆን ሁሉ ታቦት የተባለው እንደምታውቀው እንደው ልደታም ቢሆን ሁሉ ቤተክርስቲያን ታቦትን ሁለዚህ በየወሩ እዘክራለሁ። ያው እየወጣሁኝ እዚያ ውጭ ቤተክርስቲያን ሊስሙ ሲመጡ እነዚያ ይሰጣሉ ጌታ እና አሁን እዚያ ሀሳባቸው የተፈጸመላቸው በርሜል ገዙልኝ። 2 በርሜል ገዙልኝ። ሶስተኛ ደግሞ ተገዝቷል። አንድ ደግሞ እሱን ተገዝቷል። ለውሃ ማጠራቀሚያ እንደዚህ እያደረኩኝ እግዚአብሔር ፈቅዶልኝ ያው የእግዚአብሔር ፈቃድ ነው እንጂ እኔ አይደለሁም። እኔ ኃጢአተኛ ነኝ እና የእግዚአብሔር ፈቃድ ነው እንጂ እንደዚህ ያደረገልኝ እግዚአብሔር ነው እና እንደዚህ ነው። እንኳን መጣችሁ አያችሁ። 200 ዓመቴ ነው ሲሉ ሰማሁኝ። 200 ዓመቴ ነው ሲሉ ሰማሁኝ። ያ ማለት እንግዲህ ከምኒልክ በፊት ማለት ነው። ፊት ጣሊያን ሳይመጣ ምኒልክን ተዋግተው ሄዶ ፊት ሳይመጣ ምኒልክ በፊት ነው እና እኔ እንግዲህ ያው እዚያ ግን ያው አጭር ነኝ። ልጅም መልክም የተቀሩት እነሱ ትላልቅ ናቸው። ግራዝማች ፊታውራሪ ይባላሉ ወገኖች። ወደ ጎንደር ሰሜን ጎንደር ስማዳ ይባላል። በዚያ ነው እዚያ ነው እናቴ ልደበድብ ስመጣ ኩስኩቱን እና ባንጃ ያን ባለዛሩ እንደድብኝ ምን አባንስ አንተ ደግሞ መልክ የሌለ ጉጥር ሰውዬ ደግሞ አንተ የምትባሉ ልደበድብ አምልጬ ሩጬ ለዛሬ ነው። ከዚህ ወዲያ አልሄድኩም። እዚህ ሱባኤ ጎረጎረ ገባሁበት። እናቴ ሞተች አለኝ። እዛው ነው የሚናገሩ። አባቴ ታሟል ዳነ አለ። እናቴ ሞተች አለኝ። ሂጅ ወደ 40 በዚህ ቀን ነው አለኝ። ሂጅ ደርሼ መጣሁ። መቼ እናት ደግሞ አባቴ ደግሞ በመቶ ዓመቱ ደግሞ ሞተ። አባቴ ሞተ። አቤት ሰላም ያኩነ ቤቱን አባቴ ደግሞ ሞተ። በሉ እሱ ነው ይሄንን ስጥልኝ እያለ የነበረው ነው። ደንና ያደን ገብተን ብለን ወፍና ምኑ እንዲናያ አላስገባም። ቅዱሳን የተጎደጎደበት ስለሆነ እና ግን ከዚህ ወደ ላሊበላ እና ግን መቼም እዚያ ፈቀደለት ነው የሚያቸው። አንድም በስመ አብ ማለት ያብ ያለህ የሥላሴ ያለ ማለት ነው። አሐዱ አምላክ ማለት የአንዱ አምላክ ያለህ ዓለምን አሳልፎ የሚኖር ዛሬም ያለ ዘላለማዊ ይክበር ይመስገን ማለት ነው። አንድም በስመ አብ ሲሉ በራስ ያሉ አጋንንት እንደ ቅጠል ይረግፋሉ፣ እንደ ሻሽ ይነጠፋሉ፣ እንደ ሰም ይቀልጣሉ፣ እንደ ገል ይቀጠቀጣሉ። ስለዚህ የክርስቲያን ልጅ ሁሉ ከመኝታው ሲነሳ ገጹን አማትቦ መነሳት ይገባል። ሲያማትብም ከላይ ወደ ታች፣ ከታች ወደ ላይ፣ ከቀኝ ወደ ግራ፣
ከግራ ወደ ቀኝ አውራ ጣቱን አመሳቅሎ ያማትር ሲል ነው። ንዕተብ ገጻቲነ በኩሉ ጊዜ በከመ ምግባራችሁ ቦቱ ምሰይጣን እንዳሉ ሐዋርያት። የዚህ ቀደም አልተባለም፣ ይሁዳ አልተባለም። አንድም ይሁዳ ደግሞ አዲስ ነው ያመጣው። ያንም አደርግልሃለሁ አዲስ ሰው ስላመጣህ አዲስ እና ንዕተብ ገጻቲነ በኩሉ ጊዜ በከመ ምግባራችሁ ቦቱ ምሰይጣን እንዳሉ ሐዋርያት። ከወዲህ ዓለም ወደዚህ ዓለም አምጥቶ ከእመቤታችን ከቅድስት ድንግል ማርያም ተወልዶ በ30 ዓመቱ በማየ ዮርዳኖስ ተጠምቆ በገዳመ ቆሮንጦስ 40 መዓልት 40 ሌሊት ከቆመ ሳይቀመጥ ከተዘረጋ ሳይታጠፍ 40 መዓልት 40 ሌሊት ጾሞ የገድላ ክፍል በምትሆን በቃና ዘገሊላ ወዚያ ማለት ነው። በቃና ዘገሊላ ውሃውን ወይን ጠጅ አድርጎ 3 ዓመት ከ3 ወር ወንጌሉን ዙሮ አስተምሮ ርስቱን ወይኑን አክብሮ ለውጦ ለሐዋርያት ሰጥቶ ከአይሁድ መከራን ተቀብሎ ታስሮ ተገርፎ ተቸንክሮ ተሰቅሎ ሙቶ 5500 ዘመን በሲኦል ፍዳ ይቀበሉ የነበሩትን ነፍሳት ከሲኦል አውጥቶ ገነት አግብቶ በዮሴፍና በኒቆዲሞስ እጅ ተገንዞ ዓርብ በሰርክ ተቀብሮ 3 መዓልት 3 ሌሊት በከርሰ መቃብር አድሮ መቃብር ክፈቱልኝ፣ መግነዝ ፍቱልኝ፣ አፈር ፈሱልኝ፣ ድንጋይ አንሱልኝ ሳይል እሑድ በመንፈቀ ሌሊት ተነሳ አለ። አንድም ተነሳ። ይህስ ይሁንና ስለምን በቅድስት ሥላሴ አላቸው? በሴት መሰላቸው በቅዱሳን አይላቸውም ነበር ብሎ ምሳሌያቸው ነውና። አንድም ሴቶች ርሩሃን ናቸው፣ ሥላሴም ርሩሃነ ልብ ናቸውና። አንድም ሴቶች ወላዲያነ ሕፃናት ናቸው፣ ሥላሴም ገባርያነ ኩሉ ዓለም ናቸውና። በአንደኛ ምንታው በሶስተኛ ያረባው ብዬ በሥላሴ አምኜ ተማጽኜ ጠላት ሰይጣን እክዳለሁ። ሰይጣንስ መካድ ምንድን እንዴት ነው ብሉ ስራውን ግብሩን መተው ነው። የሰይጣን ስራቸው ግብራቸው ምንድን ነው ብሉ ባል ማሻር፣ ጾም ማስገደፍ፣ ማሰረቅ፣ ዝሙት ማሰራት፣ አምስቱ ሌላ ዝሙት መዘሞት፣ ዋሳ መውረስ፣ ደንበር መግፋት፣ አምልኮተ ጣዖት ማምለክ፣ ቅዳሜን ውሃ ማቅዳት፣ ቅዳሜ ጨርቅ ማሳጠብ፣ ቅዳሜ እንጨት ማስፈለጥ፣ ቅዳሜ እሑድ ማሰራት፣ ስርቆት ማሰረቅ፣ ሰውን ማሳማት፣ ሴት አራሱና መተኛት፣ አራሱና መተኛት፣ ደሙና መተኛት ነው። የሰይጣን ስራቸው ነው። የኃጢአት ስሩ ግብሩ እንዲሆን የዛፍ ኃይሉ ስሩ እንዲሆን እንዲሁም የዛፍ ኃይሉ ስሩ እንዲሆን እንዳለ የኃጢአት የሰው ግብሩ አንድም የዛፍ ኃይሉ ስሩ እንዲሆን የኃጢአትም ስሩ ግብሩ የኃጢአትም ስሩ ገንዘብ መውደድ ነው። የኃጢአትም ስሩ ገንዘብ መውደድ ነው። ስሮ ለኃጢአት አፍቅሮነ ውእቱ አፍቅሮነ ያሰ አገተኒ ንስሐ በዲበሩ እንዳለ ያዕቆብ ለእግዚእነ ወዘሰ ኢያፈቅር ቢጾ ጸላኢ ጸሊመ እንዳለ ዮሐንስ ወንጌላዊ ዮሐንስ ወንጌል ማቴዎስ 24 26 የተናገረው። አንድም ደግሞ አዕማደ ምስጢርን ይማሩ አላክ ደግሞ አዕማደ ምስጢርን ይማሩ አላክ ደግሞ መጠቃለልና ከእግዚአብሔር ፍጥሞ አንድነት ሶስትነት አለው ለእግዚአብሔር። ይህም ይታወቃል በእሳት በባህር ምስጢረ ሥላሴ መቼ ተሰወረ? በመጽሐፍ ይገኛል ለተመራመረ። ሶስትነት ሳይጎድ በመንበል ላይ ሳለ በተለየ አካሉ ወልድ ተሰቀለ። አምላክም ሰው ቢሆን ሰውም አምላክ ሆነ። ይህን ያወቀ ሰው በወንጌል አመነ። የሰው ገንዘብ ሲሰርቅ ልቦ የማያሰጋ ሲቃጠል ይኖራል በእሳት አለንጋ። የሰውን ገንዘብ አይቶ ቢመቀኙበት ከኩነኔ በቀር አይገኝም ማለት አልታገስ ባይ የሰው ነፍስ ገዳይ በምድር ስትያጣል እንኳን ስለሰማይ አሁን ሞት ይገኛል እንደ ሰው ደንቆሮ በምድር ይለውጣል የሰማውን ኑሮ። በመጻሕፍት ቃል ወጥቶ ሰንበትን የሻረ እረፍት አያገኝም በሰማይ መከራ። በሐሰት መስክሮ በሐሰት የማረ ከብርሃን ጨለማ ይሻለኛል ያለ የሰው ነፍስ ገዳይ አልታገስ ባይ የሰው ነፍስ ገዳይ በምድር ስትያጣል እንኳን ስለሰማይ አሁን ሞት ይገኛል እንደ ሰው ደንቆሮ በምድር ይለውጣል የሰማውን ኑሮ። የሰውን ገንዘብ አይቶ የሚመቀኙበት ከኩነኔ በቀር አይገኝም ማለት አልታገስ ባይ የሰው ነፍስ ገዳይ በምድር ስትያጣል እንኳን ስለሰማይ እንኳን ሰው ግብዙ እነ ኃጢአት ልብሱ እነ ቂም ትራሱ እነ ሐሜት ልብሱ ዛፎች የማይችሉት ስር የሰደድኩ እኔን እስከ ወዲያው ድረስ ሞትና በሽታ በንፋስ ይደርስ
ክፉ ቢናገሩት በጎ ለመለሰ ዘላለም ኖሯል ጸጋ እንደወረሰ ጥንቱን ሲዘራ ነጭ ስንዴ ነበር። ጥንቱን ሲዘራ ነጭ ስንዴ ነበር። ኃጢአታችን ብዛት ታበቀላን ክርዳት በጣም ያሳዝናል። የዚህ ዓለም ተድላ ትንሽ ላይ ሰነብት ላይ ገል ኋላ የትሉ እንቅልፍ የለው ሰዓት የማይጠፋ እንኳን ሰው ግብዙ እና ኃጢአት ልብሱ እነ ቂም ትራሱ እና ሐሜት ልብሱ ዛፎች የማይችሉት ስር የሰደዱት ዛፎች የማይችሉት ስር የሰደዱት እኔንን እስከ ወዲያው ድረስ ሞትና በሽታ በንፋስ ላይ እኔ ነጫጭላሞች ጨርሰው አጋቱ እኔ ነጫጭላሞች ጨርሰው አጋቱ እኔ ነጫጭላሞች ጨርሰው አጋቱ አልባቸው አፍስ መዝነው ጎተቱ የወንድ ልጅ ናት ታጠቂ በገመድ ታውቀዋለሽና የልሽን ጭንቀት እንደዚህ ነው የምትሉት። አዎ አንድም ለዮሐን መሰላት ለዮሐን መሰላት ለዮሐን መሰላት ነገሩ ሰላም ለዮሐን መሰላት ነገሩ ሰላም ቀጣት ፋበላችሁ ለባሏ ለአዳም ብርሃናቸው ተገፎ ቆሙ በአፍረት ቀድሞ የነበረው ግርማ መለኮት እንወርሳለን ብለው የጌታን መንግስት በዲያብሎስ ስብከት አነሉሳቱስ እስከዚህ ያደርሳል የእምነት ጉድለት እስከዚህ ያደርሳል የእምነት ጉድለት እስከዚህ ያደርሳል የእምነት ጉድለት። ለዮሐን መሰላት ነገሩ ሰላም ቀጣት ፋበላችሁ ለባሏ ለአዳም ብርሃናቸው ተገፎ ቆሞ በአፍረት ቀድሞ የነበረው ግርማ መለኮት እንወርሳለን ብለው የጌታ መንግስት በዲያብሎስ ስብከት አነሉሳቱስ እስከዚህ ያደርሳል የእምነት ጉድለት። በመልካም ሲኖሩ በገነተ ተድላ በእባብ ተመስሎ የዲያብሎስ ተኩላ ያችን ዕፀ በለስ አስቀጥፎ አስበላ። ጌታ ሰጥቶን ነበር ለአዳም ቃል ኪዳን አድናለሁ ሲል ተወልጄ አንተን። ስለዚህ ሱባኤ ገብተው በእንገዛ ስራቸው አዝነው አልቅሰው ጌታ ሊመራቸው በ40 ቀናቸው በዲያብሎስ ስብከት ደግሞ አሳታቸው። እንዳይጠረጥሩ ሌላ መስሏቸው መልአከ ሚካኤልን መልአከ ገብርኤልን መስሎ ታያቸው። ተከትለው ሄዱ። ሁለቱም አብረው የጌታ ምሕረቱ ደስ እያላቸው ትንሽ እንደሄዱ ገብተው ከጎዳና እጥና ያደረጋቸው ክርፋቱ መጣና ወዲያው አስረዳቸው። ዳቢነኛ አለና እንደ ጉም ገፈፈ ያውሉትና ይህንን ሰምቶ ጌታ ቢቀየም ምድር ተረገመኝ ዮሐንም አዳም ዮሐንን ማላት አንቺ ወረደም ይኸው እስከ ዛሬ ለሴት አልቀረም። አዳምን ማለው ጥረ ግረብራ ምድር ማበቀለች እሾህ አሜከላ ለአባታችን አዳም ጌታ ሲነግረው 5 ቀን ተኩል ጠብቀኝ አለው። አልቀረም ትንቢቱ። የዚህ ምሳሌው 5000 ዘመን 500 ነው። ከ5000 ዘመን ከ500 ነው። 5000 ዘመን ከ500 ነው። የሐና ኢያቄም ነበረ ሙሽራ የሐና ኢያቄም ነበረ ሙሽራ አስማም ታስፈትል ይበቃቸዋል መሰለኝ። አስማም ታስፈትል የዮሐን መሰላት የአዳምና ሔዋን የሐና ሙሽራ ነበረ። ትንሽ የሐና ኢያቄም ነበረ ሙሽራ አስማም ታስፈትል ሀሩን አስተባብራ ወደ ወንዝ ወረደኝ ይዛ ዋንሳ ምንስ ቢሆን ሴት አይደለሁም ብላ በአጭር ታጥቃ ገንቦ ነጥቃ ውሃ ልቀዳ ስትሄድ ውሻ ውሃ ጠምቶት እያለከደካ አገኘች። ምን ነው እናንተ ዘመዶች የእግዚአብሔር ፍጡር ነው አታጠጡትም? እኛስ እንዳንቺ ስራ ፈት አይደለንም። ለልጆቻችን ለገረዶቻችን ለቤተሰቦቻችን እናስባለን። አንቺ ግን ስራ ፈት ነሽ። እንዲሁም ነቢያት መደመደ ሐዋርያት ገደገደ ከሰማያ ሰማያት ይወርዳል ከድንግል ማርያም ይወለዳል ይዞራል ያስተምራል ይገፈፋል ይገረፋል ይሞታል ይናሳል እያሉ ትንቢት የሚናገሩብሽ አንቺ ትሆኛለሽ ብሎ ተዘባብተው ስቀውባት ሄዱ። ውሃው እንደ ደንቢያ እንደ ፎገራ እንደ አኩስም የጉድጓድ ውሃ ነበርና ውሻውን በዚያ አቋዋ ቀንሳ ውሃውን አጠጣችሁ። እንግዲህ ማን ሊሞላልሽ? ገመዱም ወጥቷል። ውሃው የጉድጓድ ውሃ ማን ሊሞላልሽ? እዚያ ውሃ ላይ ነው የሚወርደው እንጂ እታይ አይደለም። እዚያ ያውቃል አለች እና ውሃውን ለውሻዋ ጠጥተው ስትመለስ ውሃው እቃው ሞልቶ አገኘችው። አንዱም ርተር ቢያሰኛት ይህ ነው ይላል። አንዱም ርተር ያሰኛት ይህ ነው። እስቲ አንተ
አንተ እንዴት ትጸንስ ብሎ እንዴት አንቺ ሴት ያለ ወንድ ምድር ያለ ዘር እንደምን አድርጎ ይሆናል አላት። ይሄ እውነትሽን ነው። ሴት ያለ ወንድ ወንድ መሬት ያለ ዘር አይሆንም። አንቺ ግን እንደዚህ አይደለም። አብ ያጸናሻል፣ መንፈስ ቅዱስ ያነጻሻል፣ ወልድ አንቺ ይወለዳል አላት። እሺ አንተ እንዳልከኙን ለእግዚአብሔር ይግባው። እኔንም ከመረጠኝ የአምላክ ማደሪያው ወይ ቤላ መልአክ ቀድሰ ኪልውል ማይደረ መለኮት ሰላም ላንቺውን ማርያም ውድስት ወርሃ መጋቢት 29 ነው የጌታ ትንሣኤቱ የተነገረው። በ9ኛው ወር 14 ሳስር በበረት መካከል ተወለደ ኢየሱስ በለቢሰ ሥጋ ኮነነ ዘመድ ዘበትርጓሜው እግዚአብሔር ተወልደ ያመነም አመነ የካደውም ካደ። አብ ወልድን ላከና በሉ ተማሩ አለ። ወልድም እንድንማር መጥቶ ተሰቀለ። ወልድ ለኛ ብሎ መጥቶ ሲሰቀል ተምረን የለም ወይ? የውበቱ ቃል ወልድ ለጋስ ቸርነቱ ብዙ ጠጡ አለን ደግሶ ከቤቱ ስጋውንም ብዙ ጠጡ አለን ደግሶ ከቤቱ ከበላን ከጠጣን ስጋውን ወይኑን እወዳለሁ ስጋ ለእኔ ይምጣልኝ፣ ስጋውንም እወዳለሁ ስጋ ለእኔ ይምጣልኝ። ያሞቱ ብቻ ነው ምር የምለኝ። በላው ጠጣው ብዬ ዝም አልልም እኔ። በላው ጠጣው ብዬ ዝም አልልም እኔ። እለምነዋለሁ ማር እባክህ ብዬ ሶቢያን ማር እባክህ ብዬ እለምነዋለሁ ማር እባክህ ብዬ። እግዚአብሔር ተውት ነው ለሰው ልጅ ተዋርዷል። ይህን ሁሉ ፍጥረት ቁሞ ያሳልፋል። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ። ወልድ ቤዛ ሆነን ደሙን በማፍሰስ ተንኮለኛው እባብ አልተወም መርዙን። እግራችንን ያዝ እኛም ራሱን ሳንገድለው አንቀርም እሱን ቀጥቅጠን። የአዳምና ሔዋን ያመጡት ግፍ ሥራ አዳምን አሳተች ሔዋን መከራ የአዳም የልጅ ልጅ ነበረች ማርያም። የአዳም የልጅ ልጅ ነበረች ማርያም። በእሷ ላይ ተወልዶ ዳነ ብዙ ዓለም። እኛንም ማዳንን በሥጋ ወደም እሱን ጥሪ ያዙልን። እኛንም ማዳንን በሥጋ ወደም መራብ መጠማትን ሞክሮታል እሱ። መታሰር መቸንከር ሞክሮታል እሱ። አጣን እያላችሁ ሰዎች አታልቅሱ። ግራዝማይ ጅበና ፍትሐውራሪ ቁርስ እነዚህ እያሉ አይገኝም ነፍስ። ወይን ያርረቡ ሆንኩ ማላገጫ ወይን የቅዳሜና እሑድ ሆንኩ ማላገጫ ወይን ያርረቡ ሆንኩ ማላገጫ ወፎቹ ሲንጫጩ በቡና ሙቀጫ። የቡና ጅበና ከእሳት ላይ ጥደው የማይገባውን ዕጣን አጢሰው ጨሌ ዘርግተው ግብዣ ይጠራሉ ዛሬን አብረው። ደግሞ ዛሩ ምን አለ? በዚያም በኩል ሙላው ስለጠራው የመባቻ በዚያም በኩል ጉዳይ ነበረኝ ይኸው መጣሁልህ ዛሬን አካልከኝ። ስሙ ልንገራችሁ በረቅ ምሳሌ ውሃ እንኳን ሲነካው ይሟሟላ ሞሌ። ምድር እንኳን ይላላል በነሐሴ በሐምሌ ምድር እንኳን ይላላል በነሐሴ በሐምሌ። እህላችን እንዳረብነው ትኩሱን ለቄስ እንንገረው ንስሐችንን። እህላችን እንዳረብነው ትኩሱን ለቄስ እንንገረው ንስሐችንን። እስኪ ተመልከቱ አርመን አጭደን ወቅተን እህላችንን ትኩሱን እንዳረብነው እስኪ ተመልከቱት። የታረመውን መፋፋቱንና ፍሬ ማፍራቱን እስኪ በቃን ድረስ እሸቱን በልተን ዱር አራዊት የተረፈውን አጭደን ወቅተን እንዴት ደስ ይለናል ስናየው ምርቱን። እንዴት ደስ ይለናል ስናየው ምርቱን። እህላችን እንዳረምነው ትኩሱን ለቄስ እንንገረው ንስሐችንን። ይኸው ሞት የሚሉት ብርቱ ነው ጠንካራ መድፍና መትረየስ ቢጠመድ ያፈራ ጳጳሱን ንጉሱን በድንገት ሲጠራ። መድፍና መትረየስ የእሱ ረዳት ነው ለእሱ መድኃኒቱ ጾምና ስግደት ጸሎት እንባ ፍቅር ምጽዋት መስጠት የተራበ ማብላት የተጠማ ማጠጣት የታረዘ ማልበስ የታመመ መጎብኘት የታሰረ ማስፈታት ዝክር መዘከር የተጣሉትን መታረቅ የበደሉትን መካስ የቀሙትን መመለስ ክፉ ወደ መልካም መመለስ ነው። አይበቃም? ይበቃል። እንዴት ነው ታዲያ? ሌላ ደግሞ አንዳንድ ነገሮች እስኪ እንዴት ነው? እኔንስ እንዴት ነው? ምን ይመክሩኛል? እና ጥሩ ነውና መናት ያው መጾም ጌታን ይችን 40 መዓልት
ዓርብ ዕለት እንዲህ ብሎ ከቆመ ሳይቀመጥ ከተዘረጋ ሳይታጠፍ አርባ ማለት እህልዋ ሳይቀምስ የጦመው ጦም ነው። ጌታ ራሱ የጦመው ያቺ ሳምንቷን እርቃን ንጉሥ የሚባል የጌታዬን ጦም በስጋ አፌ በጠላ አፌ ብሎ የጦመው እና እናንተ መውደቅ መነሳት ነው። ዛሬ ከሰው ጋር ክፉ ወሬ ከሌ እንደዚህ ነው፣ አብይ እንደዚህ ነው፣ ከሌ እንዲህ ነው ማለትን ትታችሁ ዝም ብሎ ጸሎት የራስን ማድረግ መስገድ ክተት ሲል አጋም ክትት እግር እጥር አይንን ጨንገር አድርጎ ወደ ፈጣሪ መጸለይ ነው እንጂ እነዚህ ይሻላሉ እነዚህ ይሻላሉ እነዚህ ይሻላሉ መከላከያ እንትን ማለት ወሬ መንጠፍ ነጣቂው ብዙ ነው ያስገድላል። እንደዚህም ይህን መተው ነው መጾም መጸለይ ነው እና ህጉን ስርዓቱን መጠበቅ ነው እና ይዘላችሁም ክፉ ነው ከሰው ጋር መጣላት። ሰው ለምሳሌ አንድ ቦታ እዚያ አባ ድንጋይ የተባልኩበት እዚያ ሀገር ስክር በተጋዳይ ጊዜ ነው። በዚህኛው 3 ፈንጅ በዚህ 3 ፈንጅ ታጥቆ ክላሽ ይዟል። አሁን ኮበሬ እንደናንተ እንደዚህ ኮበሬ ከብቶቹን ጠብቅን እኔ ልጠብቅና አንተ ተላክ ብሎ መንገድ ወይም የሚጠራው ዝክር ይሆን ምን ሄዶ ወሰደ። አሁን እሱ እዚያ ክፉ ሰውዬ ከብት እህል በጣገብና እሱ እህል በጣገብ ከብቶች ሲያበላ እንዴት እህል የደንበር እንዴት ታበላለህ ብሎ መጡ። ከብቶቹ በዱላ ናቸው። ያን ሁላ መሳሪያ የተሸከመው ሰውዬ ኧረ በሕግ አምላክ ኧረ በሕግ አምላክ ታጋሽ ነውና ሰውዬው ኧረ በሕግ አምላክ ቢለው አይ ያ የምን ሕግ አለ ምን ላንተስ ምን አለ ብሎ እሱን ሊመታው ሲሄድ ሸሸ። ብረቱን እንዲያርጉ እኔ አጠጣለሁ ተመለስ እያለ ሮጠ ሸሸ። አሁን ላይ ሆኖ እኛ እዚያ ብርቋቋ ማርያም ትባላለች አፋፉ ላይ ናት ቤተክርስቲያኑ። እዚያ እያስተማርኩ ነበር እኔ እዚያ ስል አንተ ወንድሞቹ አንተ ያዝከው መሳሪያ ምን ሊሆን ነው? አታጠጣውም ወይ ዙረህ አለው። አይ ነፋፎቹ ለሞተ ሰው መሸሽ ለቆመ ሰው መሸሽ ይሻላል። አሁን ያ ሰውዬ ችሎ ሲያበቃ ጊዜ የለም እናንተ ስቁ ብሎ ችሎ አምልጦ ቀረ። አሁን በሳምንቱ ደግሞ ሌላ ጋር ሰው ተጣልቶ ያ ቅንጡን ብሎ ገደለው። የሞተ ጊዜ 180 ሰው ተሰደደ። አሁን እንደገና ወንድሞቹ ለካ የኛ የዛን ጊዜ ብገድል እኛም እንደዚህ ነው የምንሰደደው ማረን ብለው ጫማው ወደቁ ነው። ክፉ እናገሩት መልካም መመለሰ ዘላለም ጸጋ እንዲወረሰ ጠላት ቢወድሽ ይወዳል ፈጣሪ እሱ ስለሆነ የሁሉ አሳዳሪ። ጠላት ቢርበው አብረው ቢጠማው አጠጣው። ቀኝ እጅ ሰጥ ግራ እጅን አሳሳይ ግራ እጅ ሰጥ ቀኝ እጅን አታሳይ። ቀኝ እጅ የተባለው ባል ነው። ወንጌሉ እንደምን ግራ እጅ የተባለችው ሚስት ናት። ቀኝ ዓይንህን 2 ዓይን ሆነህ ገሃነመ እሳት የምትገባ 1 ዓይን ሆነህ መንግሥተ ሰማያት ገባ ይሻላል። ጅል ሚስት ብታስትህ አንተ መንግሥተ ሰማያት እንድገባ መቻል አለብህ አለ። አንድም እግሮችንም እጆችንም ሁሉ እነዚያን ሁሉ ብትቆርጣቸው ይሻላል። እንዲያው ደህና ሆነህ ብትኖር ጨርሰህ ብትቆርጣቸው ይሻላል ማለት ገሃነመ እሳት ሳይቆረጡ ገሃነመ እሳት እንዴት አድርጌ እቆርጣለሁ ብትል ገሃነመ እሳት የምትገባ መንግሥተ ሰማያት ብትገባ ይሻላል ማለት ባልንጀራም ሆነ ጓደኛም ሆነ እህትም ሆነ እናትም ሆነ አባትም ሆነ መምከር። እነሱ ቤንጥ የሆኑ እነሱ ባልሻሩ እነሱ ጾም ገደፉ እነሱ ገደሉ እነሱ ቋንጃ ቆረጡ እነሱ ጅል ስራ ሰሩ እኔ ምን ስራ ማለት እነ ከሌ ገሃነመ እሳት ገቡ እኔም ገሃነመ እሳት ልግባ ነው። እነሱ ከሌን እሳት በላው እኔንም እሳት ይብላኝ ማለት ነው። እና ክፉ እናገሩት በጎ ለመለሰ ዘላለም ይኖራል ጸጋ እንደወረሰ ነው። እና ዋናው መቻል ምን ይከፋል አገር ሆድ ይሰፋል። መቻል ምን ይሰፋል አገር ሆድ ይሰፋል። እና ይችን ዓለም ጌታችን መድኃኒታችን ኢየሱስ እንደ እንቁላል በመሃል ነው ያለ። ይቻርጎ ይዞ ያው ያስመሻል ያነጋል አውሎ ያገባል አስተኝቶ ያስሳል። ምንሄድበት እግራችን ምናይበት ዓይናችን ምንሰማበት ጆሯችን ምናስተውልበት ልባችን ምናገርበት አንደበታችን ላይ የሰጠን እግዚአብሔር ሰማዩን ያለ ባዳ ምድሩን ያለ ካስማ ያዘረጋ እግዚአብሔር ነው። የሚያበላን እሱ ነው። የሚያጠጣን እሱ ነው። የሚያለብሰን እሱ ነው። አጋዕዝተ ዓለም የሚሰጠን እሱ ነው።
የሚያበላን የሚያጠጣን እሱ ነው። የሚያለብሰን እሱ ነው። አውሎ የሚያገባን እሱ ነው። የሚያበድረን የሚሰጠን እሱ ነው። የሚያዘንመው እሱ ነው። የሚያበቅለው እሱ ነው። የሚያመርተው እሱ ነው። ሁሉን ነገር የሚፈጥረው እሱ ነው። በክንፍ የሚበሩትን፣ በጣት የሚለቀሙትን፣ በእጅ የሚለቀሙትን፣ በልብ የሚሳቡትን፣ የሚበሩትን፣ የሚሽከረከሩትን ሁሉ ለአንክሮ ለተዘክሮ ለምግበ ሥጋ ለምግበ ነፍስ የፈጠረ እሱ ነው እና በዛን ጊዜ ሕጉን ስርዓቱን ጠብቀን ወደ ፈጣሪያችን መጾም መጸለይ ይገባል ነው። አሜን አሜን አሜን። እዚያ የተረፈ ሲመክሩ ላልሰማ ሲያበሉ ለከሳ ለዚያ ምክርሳ ለዚያ ምንሳ መክረውትም አይሰማም አበልተውትም አይጠረቃም። ሁለዚህም መንቋራ ከሳ በልኩ ነው። እናመሰግናለን። አሁን እንግዲህ እሱ ደግሞ እህቶች አሉትና በስልክ ለማግኘት ይፈልጋል መሰለኝ።